ኪዳነ ምሕረት ወይ ኪዳነ ምሕረት። አንቺ ሴትዮ ምንድነው የሚያስጮሽ? ስራ ላለመስራት ነው? ኧረ አይደለም እትዬ፣ ትንሽ ሆዴን የቆረጠኝ ስለሆነ እኮ ነው። እና በገዛ ቤት አንቺን ላረሰሽ ነው? ውጭልኛውን እትዬ፣ በጭንቃ ማላጅቷ በወላዲቷ ምጥ አይደለም ትንሽ አሞኝ እኮ ነው። ማርያምሽን ተይኝ ወደዛ። ነይ አሁን ውጪ። ምን እየሆናችሁ ነው? እርጉዝ አታምጣ ብዬ የገዛ ሰራተኛዬን ላረሳት ነው። ይቅርታ፣ አሁኑኑ ቤቴን ለቀሽልኝ ውጪ እኮ። ንገራት። እኔንም አሰማኝም። እሷን አላልኩም፣ አንቺን ነው። አነጋገርሽን አርም እንጂ። ንግሥት እኮ አጋዣችን ብቻ አይደለችም። በነፍሰ ጡር አቅሟ ደፋ ቀና ብላ አስተናግዳናለች። ባይሆንስ የማርያም ነፍሰ ጡር ላይ ሴት ሆነሽ እንዴት ትጨክኛለሽ? ትዝ ይልሻል? አንቺም ስታመጪ ይቺን የማርያም ስዕል ይዘሻት ነበረ። ከእኛ በላይ ኪዳነ ምሕረት አለችላት። አንቺ ግን እንደዛ አይደለም። እኔም የጭንቄን እናት አልረሳኋትም። ግን እኔንስ ማን ያግዘኛል? ይቅር በለኝ። ክርስትና የተቸገረ መርዳት፣ ያዘንን መጽናናት እንጂ መግፋት አይደለም። ንግሥትም እኛ ቤት ትታረሳለች። ይልቅ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ላሉ አባቶቻችን በዓትና ለቅዱስ ሚካኤል ሕንፃ ቤተ መቅደስ ማሰሪያ የአቅማችንን የምንልክበት ቀን ደርሷል። ስራውም እጅግ በሚያስገርም ሁኔታ እየተሰራ መሆኑን ሰምቻለሁ። አንቺም የአቅምሽን በዚህ አድራሻችሁ አስገቢ። ኪዳነ ምሕረት ወይ ኪዳነ ምሕረት። አንቺ ሴትዮ ምንድነው የሚያስጮሽ? ስራ ላለመስራት ነው? ኧረ አይደለም እትዬ፣ ትንሽ ሆዴን የቆረጠኝ ስለሆነ እኮ ነው። እና በገዛ ቤት አንቺን ላረሰሽ ነው? ውጭልኛውን እትዬ፣ በጭንቃ ማላጅቷ በወላዲቷ ምጥ አይደለም ትንሽ አሞኝ እኮ ነው። ማርያምሽን ተይኝ ወደዛ። ነይ አሁን ውጪ። ምን እየሆናችሁ ነው? እርጉዝ አታምጣ ብዬ የገዛ ሰራተኛዬን ላረሳት ነው። ይቅርታ፣ አሁኑኑ ቤቴን ለቀሽልኝ ውጪ እኮ። ንገራት። እኔንም አሰማኝም። እሷን አላልኩም፣ አንቺን ነው። አነጋገርሽን አርም እንጂ። ንግሥት እኮ አጋዣችን ብቻ አይደለችም። በነፍሰ ጡር አቅሟ ደፋ ቀና ብላ አስተናግዳናለች። ባይሆንስ የማርያም ነፍሰ ጡር ላይ ሴት ሆነሽ እንዴት ትጨክኛለሽ? ትዝ ይልሻል? አንቺም ስታመጪ ይቺን የማርያም ስዕል ይዘሻት ነበረ። ከእኛ በላይ ኪዳነ ምሕረት አለችላት። አንቺ ግን እንደዛ አይደለም። እኔም የጭንቄን እናት አልረሳኋትም። ግን እኔንስ ማን ያግዘኛል? ይቅር በለኝ። ክርስትና የተቸገረ መርዳት፣ ያዘንን መጽናናት እንጂ መግፋት አይደለም። ንግሥትም እኛ ቤት ትታረሳለች። ይልቅ በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ላሉ አባቶቻችን በዓትና ለቅዱስ ሚካኤል ሕንፃ ቤተ መቅደስ ማሰሪያ የአቅማችንን የምንልክበት ቀን ደርሷል። ስራውም እጅግ በሚያስገርም ሁኔታ እየተሰራ መሆኑን ሰምቻለሁ። አንቺም የአቅምሽን በዚህ አድራሻችሁ አስገቢ።